እናንተ አንዳንድ ሰዎች ምን አይነት ባህሪ ያላቸው መሰላችሁ? ሰው ሲጣላ ተደርበው አብረው የሚጣሉ ሰዎች አሉ። እነኛ ሰዎች ደግሞ እነኛ ሁለት ሰዎች ደግሞ ሲታረቁ መጨረሻ ላይ ዳር ይቀራሉ። እና ምን ለማለት ፈልጌ ነው? ገብቷችኋል ማለት የፈለኩት ነገር ሰይፉና አዶናይ አልተግባቡም። ሶ አምለሰት ከሰይፉ ጋር ተደርባ መጣላት ነበረባት። ይህንን እናንተ መልሱት። አንዳንድ ሰዎች የአምለሰትን ፎቶ ለጥፈው ሲሰድቧት አየሁኝና በጣም ደነቀኝ። ግን ሰው ሲጣላ አብራችሁ የምትጣሉ ሰዎች ምናችሁ ነው የሚያማችሁ? ሰዎች ለማስታረቅ መሞከር ነው እንጂ ያለባችሁ አብራችሁ ተደርባችሁ የባሰ ግጭቱን ማባባስ ጥሩ ነው ብዬ አላስብም። እና ማለት የፈለኩት ነገር አምለሰት ምንድነው ጥፋቷ? ምንድነው ጥፋቷ? ሰይፉና አዶናይ ነገ ሲግባቡ እሷ ዳር ትቅር እንጂ ትቅር እንዴ? ይሄ እኮ የስራ ባህሪ ነው። ስራ ነው ጋይስ፣ ሚዲያ ስራ ነው። ሰይፉና አዶናይ ተጣልተዋል እንዴ? ምርር ያለ ጸብ ነው እንዴ የተጣሉት? አልተግባቡም እንጂ ሌላ የፈለኩት ነገር ገብቷቸዋል። በጣም ነው የምታምሩት። ውይ ስታምሩ አይገልጸውም ጋይስ። ኤኒዌይስ በቅርብ ደግሞ አዶናይንና ሰይፉን አንድ ላይ ስታዩቸው ያሽቃበጣችሁ ሰዎች ምን ልትሆኑ ነው? መልሱልኝ። ማድነቅ ይቻላል አይደል? አድናቂያችሁ ነኝ። በጣም ወዳችኋለሁ። ሁሉንም ነው ማደንቀው ነኝ። ሁሉንም ምን አገባኝ? ሰው ሲጣላ ብሬ ማሽቃብጠው። ነገ ሲጣሉ ስንቱ ሲጣላ አብረን እየተጣላን እኮ እኛ ዳር ቀረ። ይመቻችሁ።